ጸጋይ ዶሌ ይባላል የደቡብ ምስራቅ ሸዋ ቀጠና ሰብሳቢ። እንግዲህ ይሄ ቦታ ቀደም ሲል ድሮ በአባቶቻችን ጊዜ ከምባታና ሀዲያ ወንጌላዊት ቦታ ነው የሚባለው። እንግዲህ እዚህ ቦታ ወንጌል መነሻ ያደረገበት አሁን ያው ዱራሜ ጠዛ የሚባልበት ቦታ ነው። ማየት ማመን ስለሆነ ይሄን አይታችሁ የተቻላችሁ ሁሉ እንድታደርጉ እግዚአብሔር ባርኳችሁ ያላችሁ። እቺን ግቢ አሁን ከዚህ በኋላ እዩዋት፣ ተመልከቷት። ሌላ አገር ይመስላል፣ አሜሪካ ይመስላል፣ ሌላ አገር ነው። ይሄ ዱራሜ ነው እንዴ? ድሮ ሚሽን ጊዜ እንደዚህ ነው የሚባለው ታሪክ ሆኖ ይቀራል። አሁን ከዚህ በኋላ ዘመናዊ ኒውዮርክ ነው ዱራሜ የምትሆነው። 40 ሄክታር ነው፣ በጣም ሰፊ መሬት ነው። እዚህ ጋር አባቶቻችን የዛሬ 97 ዓመት የሰሩትን ከሚስዮናውያን ጋር ወንጌል ይዞ ከመጡ ፈረንጆች ጋር ሆነው አባቶቻችን የሰሩትን እዚህ ጋር በጣም የፈረሱ የወዳደቁ ቤቶች አሉ። በዘመኑ ግን በጣም ኳሊቲ ናቸው። አሁን ደግሞ ዘመኑ የማይመጥኑ ሆነው ለዛም ደግሞ አርጅተው ኦሬዲ ሰው ለቆ ወጥቶ ቤቶቹ እየወዳደቁ ያሉ ቤቶች አሉ። እነዚህ ቤቶች እናሳያቸዋለን። የግድ አዲስ ስላስፈለገን እነዚህ ነገሮችን ልናድስ እየፈለግን ስላለ ስሜ አድማሱ ያዕቆብ እባላለሁ። ደቡብ ምስራቅ ሸዋ ቀጠና የወጣቶች ሰብሳቢ ነኝ። የእግዚአብሔርን ስራ ለመስራት እጃችሁን ዘርግታችሁ ዋጋ እየከፈላችሁ ያላችሁ ወጣቶች፣ አባቶች፣ እናቶች እግዚአብሔር ዘመናችሁን ይባርክ። ትልቅ ስራ እየሰራችሁ ነው። ይሄ መሬት ብናለማ ዞኑን በሙሉ ይመግባል። ለዞኑ ትልቅ ለከምባታ ዞን ለሌሎች ዞኖችም ትልቅ መዝናኛ መንፈሳዊ እርካታ ሰዎች የሚያገኙበት ቦታ ነው። ይሄን አልምተን ሰውን እንደሚስብ ብናደርግ በጣም ልዩ ቦታ ነው። ይሄ ብቻ አይደለም፣ ወደፊት በጣም ዘመናዊ ጌስት ሃውሶችን ሰርተን ፕሮጀክቱ በጣም ሰፊ ነው። ያንን ሰርተን ፈረንጆች በኢንተርኔት ላይ ያዩ መጥቶ እዚህ እያደሩ በዶላር እያደሩ የሚሄዱበትን ሁኔታ ሁሉ ለመፍጠር እየተንቀሳቀስን ነው። ተከታተሉ። የዛሬ 97 ዓመት አባቶቻችን የሰሩት ቤት እንግዲህ ይህን ይመስላል። ተመልከቱ። ይሄን ለመቀየር ነው ገንዘብ እየጠየቅን ያለ ነው። በዓለም ላይ ያሉ ቅዱሳን የእግዚአብሔር ቤተሰቦች በአባቶች እንባ የተገኛችሁ ይሄን ተመልከቱ። እንግዲህ አባቶቻችን ይሄን የመሰሉ ቤቶችን ሰርተው ነው በዚህ ውስጥ እያረፉ ነው ወንጌል ለዓለም ሁሉ ሲያደርሱ የነበሩት። ስለዚህ እነዚህ ቤቶች ኦሬዲ ዘመናቸው አልቋል፣ እድሜ ጨርሰዋል፣ አሁን እንደማይጠቅሙ ሆነዋል። አሁን እነዚህን እያነሳን እዚህ ጋር ዘመናዊ ጌስት ሃውሶችን ሰርተን ገቢ ማስገኛም ጭምር ለማግኘት ወንጌልንም ከዚህ ከሚገኘው ገቢ ዓለምን ሁሉ ለማድረስ ሚስዮናውያንን ለመላክ ገቢ ማግኛ መንገዶች ናቸውና ይሄንን እንግዲህ እያያችሁ ነው። ሌሎች ቤቶች የዛኔ የተሰሩ በጣም ብዙ ቤቶች ናቸው። እነዚህ እንግዲህ ይሄን መስላል። መሬቱ እንደዚህ በድንጋይ አጥር ያው ከላይ የምታዩት እንደ አጥር ሊጠቀሙ በድንጋይ ያጠሩበት ነው። አሁን ይሄ ኮሽና ብሎ የሰሩት ነው ከላይ ያለው ኦሬዲ እድሜውን ጨርሷል። ይሄን ልናነሳ ነው ገንዘብ እየጠየቅን ያለ ነው። አስተካክለን አሳምረን የአባቶቻችንን መታሰቢያ በደንብ አጉልተን ልናሳይ ነው እየሰራን ያለ ነውና ይሄን እያያችሁ እባካችሁ እጆቻችሁን ትዘረጋላችሁ። በዘመኑና በጊዜው በጣም ውብ የነበረ አሁን ግን 97 ዓመት ሙሉ ቆይቶ በዚህ አይነት መልኩ እንግዲህ የሚገኝ የፈረሰ ቤት ነው። በዚህ ቦታ ደግሞ እጅግ ዘመናዊ የሆኑ የመዝናኛ ቤቶችን ጌስት ሃውሶችን ለመስራት ነው እየተዘጋጀን ያለውና እንግዲህ ማየት ማመን ስለሆነ ይሄን አይታችሁ የተቻላችሁ ሁሉ እንድታደርጉ በጌታ በኢየሱስ ክርስቶስ ጥሪ እናደርግላችኋለን። ቀጥሎ ሌላ ደግሞ እንደገና እናያለን አሉ ሌሎች ቤቶቹ በጣም ብዙ ናቸው። ቤቶቹ ሁሉን ደርሰን አንጨርስም፣ ግን የተወሰነውን ደግሞ እናሳያቸዋለን። ወደዚህ እያያችሁ ነው። ይኸው እነዚህ ወንዝ ዳር ላይ ዳገት ስር ላይ ፈረንጆች ሁሉ ጊዜ ያው ቤት መስራት የሚፈልጉት ዳገት አካባቢ ነው። ስለዚህ ከከተማ ሪቆ የመጡት ለመዝናኛ ለምን ይመቻል ብሎ ነው እዚህ ጋር አንጥቶ የከተሙት። ስለዚህ ይህንን ቦታ ከተማ እናደርጋለን ጌታ ቢፈቅድ። ውድ በዓለም ዙሪያ ላይ ሁሉ የምትገኙ ቅዱሳን ወንድሞቻችንና እህቶቻችን አሁን የምንገኝበት እቺ ጠዛ ደቡብ ምስራቅ ሸዋ ቀጠና የድሮ ከምባታና ሀዲያ ወንጌላዊት ቤተክርስቲያን ቀድሞ የነበራትን ቦታ ለቃ አሁን ያለችበት አባቶቻችን ያኔ በመስዋዕትነት ያገለገሉበት ቦታ የሰሩበት ቦታ በዚሁ ልክ ይሄንን ጫካ ተላብሶ ቤቶቹ ደግሞ በዚሁ ልክ አሁን በምንመለከተው ልክ እንደዚህ ፈራርሶ ያሉበትን እነዚህን ነገሮች መልሰን ከናንተ ጋር ለማደስና
ለእግዚአብሔር ክብር የሚሆነውን ስራ ለመስራት ነው። የግድ ታድሶ ስላስፈለገን እነዚህ ነገሮችን ልናድስ እየፈለግን ስላለ ባካችሁ በዓለም ሁሉ ዙሪያ ያላችሁት ሰዎች በዚህ ነገር ላይ አይኖቻችሁ ባየ ነገር ላይ በዚህ በወደቀ ታሪክ ላይ ለታድሶአችን ቀኝ እጃችሁን እንድትሰጡ ባካችሁ። ለዚህ ነገር አይኖቻችሁ የሚመለከተው ደረጃ ላይ አለና ተነሱ። አምላክ እግዚአብሔር ማከናወን ይሰጠናል። እንበርታ። የሚሽን ትምህርት ቤት ፓርት ነው። እንግሊዘኛ ከሁሉም ነገር ሰዎች መጥተው የሚማሩበት ከኦሮሚያ፣ ከአፋር፣ ከሶማሌ፣ ከአማራ፣ ከትግራይ እንዲሁም ደግሞ ከቤንሻንጉል፣ ከጎፋ፣ ከደቡብ ኦሞ ከተለያየ ቦታ አሁን እዚህ ጋር አምጥተን ብናናገራቸው ብዙ ቋንቋ የሚናገሩ ሰዎች አሉ። በዚህ ግቢ ውስጥ በጣም የተለያየ ቋንቋ የሚናገሩ አሉ። ይሄ ትንሽ የፈረንጆች እጅ ስላለበት ሚሽን ትምህርት ቤትም ስለሆነ ከነሱ ጋር አብረን ስለምንሰራ እችኛዋ ፓርት አሁን ጥሩ ፓርት ናት። ይሄ ፓርት አሁን ይሄ ፓርት ብዙም እገዛ የሚፈልግ አይደለም። ይሄ ሌላ የፈረንጅ ኤንጂኦችም የተወሰነ ስለሚያግዙ እዚህ ላይ ጥሩ ነገር ነው ያለው። በተለይ አባቶቻችን እዛ ላይ ነው ዋጋ የከፈሉት። ይሄኛውን ነው ፈረንጅ ይሄኛውን ፓርት ተቀብሎ ነው የሰራው። ያኛውን ግን የአባቶቻችንን የሚያስቀጥል የለም። ፈረንጅም ጥሎ ሄዷል። አሁን የፈረንጅ እገዛም የለም። ስለዚህ በእኛው ተነስተን እንሰራለን ብለን እንግዲህ ይሄን ግቢ እናሳያችሁ ብለን ነው። በጣም ሰፊ ግቢ ነው። ወደ ላይ ጌስት ሃውስ አለ። አሁን መተንፈስ እያቀተኝ ነው። ግቢው በጣም ከባድ ስለሆነ ከዚህ በላይ ማየት አልችልም። ያው እድሜያችንም እኮ 70 አካባቢ እየተጠጋ ነው። ለኛም ይዘኑልን። በጣም በብዙ እንግልት የሰሩበትን እንኳን ቤተክርስቲያን መክፈል አጥታ ሳይከፍላ ቤተክርስቲያን ሳትከፍል በነፃ የወጡ አባት ናቸው። አቶ ማቴዎስ ማሴቦ ይባላሉ። እሳቸውም ደግሞ ጥቂት ነገር ስለ ግቢውም ስለዚህ ሚሽን ትምህርት ቤትም ትንሽ ነገር ይበሉ እስቲ። አዎ መቼም እግዚአብሔር በራሱ ጊዜ ይህን ታሪክ ሊቀይር ስራውን ሊሰራ ተነስተዋል። ለዚህ ቀደም ብዬ እግዚአብሔርን በጣም አድርጌ አመሰግናለሁ። አሜን። በዚህ ግቢ ቀደም ብሎ አባቶቻችን እና 50 ዓመት ወራት መጻድስ ትምህርት ቤት መደበኛ ሲጀምር አባቴ እንጨት እየተሸከሙ እዚህ መጥተው ተምሮ ነበሩ። ያን ጊዜ እኔ የ3 ዓመት ሕፃን ነበርኩ። እግዚአብሔር ግን ዛሬ እዚህ ግቢ እኔ ወደ 26 ዓመት አገልግያለሁ። 26 ዓመት ውስጥ ያገለግል ጥቅሞቻችን ሙሉ ስናገኝ አይደለም፣ ዋጋ ስንከፍል ነበር። ዛሬ ግን እቺ ግቢ ሞታ ነበረች። አሁን ትንሣኤ ጊዜ ነው እና በዚህ ግቢ ጫካ ነው፣ አውሬ ነው የሚያድረው እና ከዚህ ግቢ ሳር በየቦታ በቅሎ የዙሪያ ያሉ ሰዎች ማታ ገብተው ይዘርፉ ነበር። አሁን ደግሞ እግዚአብሔር ጥሪ ጊዜ ነው ብዬ እቀበላለሁ። ጌታን አመሰግናለሁ። ወንድማችን በእውነት አባታቸው ወንድማችን ጸጋዬ አባት ደፋር ናቸው፣ ጌታን የሚወዱ ናቸው። ሽንጋላን አያውቁም። ሰዎች እንዲስሉን ይተዋሉ እንጂ እውነት ይናገሩ ነበር። ግን በዛ እግዚአብሔር እሳቸውን ተክተው እችን ግቢ ለመቀየር ጥሪ ሰጥቶት ሸክም ሰጥቶት ወደዚህ አንጥተዋልና ለሱ መጸለይ አለብን። ትልቁ ነገር ለሱ መጸለይ አለብን፣ ለቤተሰቡ መጸለይ አለብን። ብዙ ስራ ከሚሰራበት ዋጋ የከፈለ እዚህ እየተመላለሰ ነው። ሙሉ ኃላፊነት የወሰደ ቅርብ ጊዜ ነው። ግን ቅርብ ጊዜ የተሰራ ስራ በእውነት ዘመናት የተሰሩ ነው የሚመስሉት። እግዚአብሔር ስሙ ብሩክ ይሁን። ራእዩ ያለው ሰው አንስቶ ሰጥቶናል። ስለዚህ እግዚአብሔርን እያከበርን በዚህ ጉዳይ ላይ ተካፋዮች ለመሆን የተነሳችሁ የከምባታ ልጆች በቃሉ ያደጋችሁ እግዚአብሔር ባርኳችሁ ያላችሁ እችን ግቢ አሁን ከዚህ በኋላ እዩዋት፣ ተመልከቷት። ሌላ አገር ይመስላል፣ አሜሪካ ይመስላል፣ ሌላ አገር ነው። ይሄ ዱራሚ ነው እንዴ? ድሮ ሚሽን ጊዜ እንደዚህ ነው የሚባለው ታሪክ ሆኖ ይቀራል። አሁን ከዚህ በኋላ ዘመናዊ ኒውዮርክ ነው ዱራሚ የምትሆነው። ይህንን የሚያደርግ አምላክ አለ። ከዚህ ወንድማችን ጋር እግዚአብሔር አብሮ ይሰራል። ጸልዩለት። ስሜ አድማሱ ያዕቆብ እባላለሁ። ደቡብ ምስራቅ ሸዋ ቀጠና የወጣቶች ሰብሳቢ ነኝ። የእግዚአብሔርን ስራ ለመስራት እጃችሁን ዘርግታችሁ ዋጋ እየከፈላችሁ ያላችሁ ወጣቶች፣ አባቶች፣ እናቶች እግዚአብሔር ዘመናችሁን ይባርክ። ትልቅ ስራ እየሰራችሁ ነው። ለበጎ ስራ መጽሐፍ እንደሚናገር ለበጎ ስራ እጃቸውን አበረቱ እንደተባለ ትልቅ ስራ እየሰራችሁ ነው። እግዚአብሔር አምላክ በሰራችሁት ልክ መጀመሪያ ከክፉ ይጠብቃችሁ፣
የሚሰሩት ስራ ሁሉ እየተከናወነ ይሁን። ክፉ አያገኛችሁ፣ እግዚአብሔር ከክፉ ይጠብቃልና ይህንን ግቢ ዞራችሁ አይታችኋል። ለዚህ ግቢ አሻራ አስቀምጣችኋልና በቤተ ክርስቲያንም ስም ወጣት ቢሆንም እንደ እግዚአብሔር ሰው ይባርካለሁ። እግዚአብሔር ትውልዳችሁን ይባርክ። ልናገለግል ነው እግዚአብሔር እኛን የጠራን፣ ማገልገል አለብን። እግዚአብሔርን ስናገለግል እግዚአብሔር የኛን ስራ ይሰራል። ምንም ሳይቀር ስለሚሰራ እግዚአብሔርን ቤት አገልግሎት አሁንም ባላችሁ አቅም በብራችሁ በወርቃችሁ መጀመሪያም አገልግላችኋልና በጣም አሁንም አቅማችሁን አሟጣችሁ እንድታገለግሉ እንደ ወጣቶች አገልግሎት ለማሳሰብ ይፈልጋለሁ። አጣያር በጌታ በጎ ፈቃድ ከሆነ መጋቢት 19 ላይ ምሽቱ 2 ሰዓት ላይ ፕሮግራሙ ስላለ እንድትከታተሉ አዌ አካውንት ላይ ገብታችሁ ፕሮግራሙን እንድትካፈሉ ዘንድ እንደ ወጣቶች አገልግሎት አሳስባለሁ። የፈረሱ ቤቶችን እየቀረጽን ለእናንተም እያሳየን አባቶቻችን የዛሬ 97 ዓመት የሰሩትን ቤቶችን የወደቁትንም እያሳየን እዚህ ደርሰናል። አሁን ይሄ ሜዳ እንደምታዩት በጣም ትላልቅ ዘመን የቆጠሩ ባህር ዛፎች፣ ከባድ ባህር ዛፍ ያለበት ነው። ያንን እግዚአብሔር በረዳን መጠን በተለያዩ ማሽኖች እያመጣን አስነቅለን ነው ይሄን ሜዳ እንደዚህ ያደረግነው። እንግዲህ ከዛ ከተነቀሉ ጉቶች አንዱ ያው እዛ አለ፣ አንዱ ጉቶ እዛ ጋር አለ። በጣም ትልቅ ጉቶ ነው። እንደዚህ አይነት ጉቶዎች ናቸው የተነቀሉት። ስለዚህ አሁን እዚህ ቦታ ላይ ደግሞ የመጀመሪያ ፌዝ ብለን ይህንን ህንፃ መስራት ጀምረናል። ጌታ ካለ በዚህ በቅርብ ቀን ውስጥ ፊኒሺንግ እንጨርሰን ምስጋና ፕሮግራም እናደርጋለን ከናንተ ጋር። ቤዝሜንት ውጪ 720 ካሬ ላይ ነው ያረፈው። ቤዝሜንት ራሱን የቻለ ሌላ እንትን ነው፣ ግን ላይ አዳራሹ 720 ካሬ ላይ ነው ያረፈው ያለ ቤዝሜንት ማለት ነው። ከታች ቤዝሜንት አሉ፣ በጣም ብዙ ቢሮዎችን የያዘ ቤዝሜንት አለ እና በጣም ትልቅ ስራ ነው ይሰራል። ይሄ ቅርብ ጊዜ ነው እንግዲህ 1 ዓመት አልሞላም ይሄን ቤት ከጀመርን እዚህ ጋር ደርሰናል። በእናንተ ብርታትና በእግዚአብሔር ኃይል አሁንም ቀጥሎ ያለውን ስራ እንድንቀጥል እጆቻችሁ እንዲዘረጋ እንጠይቃለን። በጣም በብዙ ሚሊዮን ብር ገንዘብ ያስፈልገናል። ስለዚህ እግዚአብሔር አምላክ እያከናወነልን ነው፣ እየሰራልን ነው። እግዚአብሔርን እጅግ በጣም አድርገን እናመሰግናለን። ከአዲሱ ህንፃ በስተኋላ የምታዩት ይሄ ቤት አባቶቻችን የዛሬ 97 ዓመተ ምህረት የሰሩት 97 ዓመትን የቆጠረ አማርኛ መጀመሪያ የሰርቲፊኬት ትምህርት ቤት ነው። ከዛ ደግሞ አማርኛ ዲፕሎማ ትምህርት ቤት ብሎ አድጎ ትምህርት ቤት አሁን እዚህ ነው ተማሪዎች እየተማሩ ያሉት። ተማሪዎች አሁን በዚህ ነው እየተማሩ ያሉት። ይሄንንም ለመቀየር ጌታ ይረዳናል። እነዚህም ቤቶች በጣም እየወደቁ ተጎድተዋል። እነዚህም ቤቶችንም ቀይረን እዚህ ላይ ኦር እዚህ ይሆናል ወይም ቦታቸውንም ሽፍት አድርገን አማርኛ ዲፕሎማ ትምህርት ቤት እንሰራለን። እንግዲህ ማታ በቲክቶክ ላይ እግዚአብሔር ረድቶን ረጅም ጊዜ ቁጭ ብለን እግዚአብሔር በረከቱን አፍሶልናል። እግዚአብሔር የተመሰገነ ይሁን። ቀጥሎ ደግሞ አርብ በኢትዮጵያ ሰዓት አቆጣጠር ከምሽቱ 2 ሰዓት ላይ እንደገና በቲክቶክ ላይ እንገባለን። ስለዚህ በዓለም ላይ ያላችሁ ሁሉም በዚህ በቲክቶክ ግሩፕ ላይ እንደገና አርብ ቀን እንድትገቡ በዚህ አጋጣሚ ማሳሰብ ፈልጋለሁ። ይባካችሁ ከዚህ ከበረከቱ እንድትቋረሱ ከዚህ ከበረከቱ እንድትካፈሉ ለማለት ወዳለሁ። ይሄ በረከት ነው። የአባቶችን ማስታወስ የነሱን ሌጋሲ ማስቀጠል ትልቅ በረከት ነው። አርብ ቀን አይቀርም። አርብ 19 2 ሰዓት ላይ ቲክቶክ ላይ እንገባለን። አባቶች ይገባሉ ሊባርኩ። በተለያዩ ህብረቶች አባቶችን እናመጣለን። በእድሜ የቆዩ አባቶች ይመጣሉ፣ ቁጭ ብለው እናንተን ይባርካሉ። ስለዚህ ይህንን በረከት ለመቀበል ሁላችሁም እንድትዘጋጁ፣ ሁላችሁም ዝግጁ እንድትሆኑ በጌታ ፍቅር እንጠይቃለን። ከበረከቱ እንዳትቀሩ። ተባርከን ነው በበረከት ነው እዚህ የቆየ ነው። እርስ በርስ እንበራረክ ነው እግዚአብሔር ያሳደገን። ይህን ፕሮግራም እንድትከታተሉ በጌታ ፍቅር ጠይቃለሁ። ካፍቴሪያ ብለን የምንጠቀመው ይሄ ነው። እንግዲህ የድሮ ካፍቴሪያ ይሄን ይመስላል። አሁን ይሄን አንስተን ዘመናዊ ካፍቴሪያዎችን ዘመኑን የሚመጥን ካፍቴሪያ ለመስራት ነው እንግዲህ አቅደን እየሄድን ያለ ነው። ይሄንንም በዚህ ልክ እንድታዩ ፈልገን ነው። እንግዲህ ጠቅላላ ነገሩን ቆጥረን እናሳይ ብንል ጊዜ አይበቃንም። ወደ ላይ በጣም የደከሙ ቢሮዎች ወደ ላይም አሉ። እዚህ ጋር ናና ከሚገባይ ከሆነ እና እዚህ ጋር እነዚህ አሁን ከላይ ያሉ ቢሮዎች በጣም የቆዩ ናቸው። አሁን ወደ ላይ መሬቱ በጣም ሰፊ ነው። ወደ ላይ ሄደን አሁን ቪዲዮ ሰርተን አንጨርስም። ቀጣይ ጊዜ ደግሞ እንደዚሁ እየሰራን እንቀጥላለን። እግዚአብሔር ይባርካችሁ።